ባለው ትርጉም ባለው አላህ ኦኬ በዛሬው ዕለት የዚህ ሁሉ ህዝብ እዚህ የተቀደሰ ቦታ የመሰብሰቢያው ምክንያት ልጆቻችን በእስላማዊ ዕውቀት የሚቀረጹበት ማለትም ቁርአን የሚቀሩበት እና ቁርአን የሚቀሩበት ሐዲስንና ሌሎችንም የእስልምና አስተምህሮ የሚማሩበት እንዲሁም እስላማዊ ስነ ምግባርን የሚታነጹበት የመድረሳ ግንባታ በኢትዮ ሙስሊም መረዳጃ ማህበር ጅዳ ቅርንጫፍ ተወካዮች ተጠናቆ ለምርቃት በመብቃቱ እዚህ ቦታ እንድንሰባሰብ ምክንያት ሆነውናል። አላሁ አክበር አላሁ አክበር አላሁ አክበር። ይህን ምርቃት ስነ ስርዓት ጥሪያችንን አክብራችሁ ለመታደም እዚህ ድረስ የመጣችሁ የተከበራችሁ የኢትዮ ሙስሊም መረዳጃ ማህበር ተወካዮች፣ የቢሾፍቱ ከተማ መጅሊስ ተወካዮች፣ የዳዕዋ ፕሮግራም መሪ ኡስታዞች፣ የተማሪ ወላጆች እንዲሁም ተማሪዎችና ጥሪ የተደረገላችሁ እንግዶች በሙሉ በአላህ ስም በመስጊዱ እናመሰግናችኋለን። ፕሮግራማችን የምንጀምረው በቁርአን ይሆናል። ቁርአኑን የሚቀሩልን ኡስታዝ ሷሊህ ፈለተፈደል። ኡስታዝ ሷሊህ أعوذ بالله من الشيطان الرجيم إن في خلق السماوات والأرض واختلاف الليل والنهار لآيات لأولي الألباب الذين يذكرون الله قياما وقعودا وعلى جنوبهم ويتفكرون في خلق السماوات والأرض ربنا ما خلقت هذا باطلا سبحانك فقنا عذاب النار. ቀጣይ ፕሮግራማችን የሚሆነው ቀጥታ ወደ የሪቫን ቆረጣ ፕሮግራም በኢትዮ ሙስሊም መረዳጃ ማህበር ዳ ቅርንጫፍ ተወካዮች ይሆናል። ስለዚህ ቀጥታ ወደዛ ፕሮግራም እንገባለን። አላሁ አክበር አላሁ አክበር አላሁ አክበር ተክቢር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። ማሻአላህ እስካሁን ድረስ ስታንዳርዱን በጠበቀ ሁኔታ እንዲቀሩ ለማድረግ ቢያንስ አሁን እዚህ ጋር ወንበር ቢኖር ጥሩ ነው ብለን እናስባለን። የተጀመረውም በእናንተ ነው የሚጠናቀቀው በእናንተ ነው የምን ሐሳብ ይላል ኢንሻአላህ الله أكبر. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على أشرف خلق المرسلين وعلى آله وصحبه أجمعين. أما بعد نينجا እንግዲህ ዛሬ እኔ ቃላት ያንሰኛል። አልሐምዱሊላህ አላህ ሻሂዴ ነው። ሁልጊዜም በየርኩበት መንገድ ማየው በየርኩበት መስጊድ ማየው ስፋቱን ነው ማየው መሬቱን ነው ማየው። በዚህ ከተማ ከዚህ ከአዲስ አበባ ተነስተን እስከምንመጣ ስንት ነን ሙስሊሞች ቦታዎችን ቆጥረናል። ቢሾፍቱ ግን እስካሁን አልፈናል። መንገድ ተሳስተንም ብዙ ሚናራ አላየንም። ኢንሻአላህ አላህ ካለ ይሄ ሚናራ ይቆማል። ለመታችን አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ስለ ኢትዮ ሙስሊም መረዳጃ ማህበር አንዳንድ ነገር ማለት ካለብኝ ኢትዮ ሙስሊም መረዳጃ ማህበር ከተመሰረተ ወደ 10 ዓመታትን አስቆጥሯል። በተለያየ ስራዎች ላይ እየሰራ ይገኛል። በሰው ሰራሽና የተፈጥሮ አደጋዎች ላይ ከኢትዮጵያውያን ጎን ሆኖ ሁሌም በየቦታው የሚደርስ ድርጅት ነው። በመድረሳ ዙሪያ ግን የመጀመሪያው ነው። ዘንድሮ 4 መድረሳዎችን አስጀምሯል። እነዚህ 4 መድረሳዎች ሲሰሩ 3ቱን የኢትዮ ሙስሊም መረዳጃ ማህበር
አባላት ከኪሳቸው አዋጥተው ነው። ጅዳ ያለ ቁጥር 1 አለ፣ አዲስ አበባ ቁጥር 2 አለ። ሁለቱም ጋር ሳንቲም ተሰብስቦ ሶስቱ በኢትዮ ሙስሊም መረዳጃ ማህበራት የሚሰራ ሲሆን አንደኛው ግን አንድ እህታችን አላህ ኸይሩል ጀዛዋን ይክፈላት ከልጆቿ ጋር በመሆን ነው ነይታ እያሰራች ያለችው። እሷንም ያው አላህ ልጆቿን ትልቅ ደረጃ ያድርስላት፣ ለኡማውም ለሷም የሚጠቅሙ በእነሱ ደግሞ የምትደሰት ያድርጋት። በዚህ ሁኔታ ያው 4 መድረሳ እያሰራ ነው። ኢንሻአላህ ሌላውንም ስራ እንግዲህ ከናንተው ጋር እንዲሁ እየተነጋገርን የምንሰራው ይሆናል። ሰላም አለይኩም ወራህመቱላሂ ወበረካቱ። መርሐባ ሙባረክ አደም እባላለሁኝ። የሂባ ፋውንዴሽን እስላማዊ ድርጅት መስራችና ስራ አስኪያጅ ነኝ። ዛሬ ደግሞ የኢትዮ ሙስሊም የመረዳጃ ማህበር በርካታ የበጎ አድራጎት እንቅስቃሴዎችን የሚሰራ ማህበር ነው። ማህበሩ ምስረታውን ጅዳ ላይ ቢያደርግም ቁጥር 2 ቅርንጫፍ እዚህ ባሉ ዛሬ እዚህ የመጡም ያልመጡም አባላቶችን ጨምሮ በርካታ ስራዎችን ነው የሚሰራው። ምናልባት ኢብሮ ትንሹን ነው ነካ ያደረገው። የዚህ የቁጥር 2 ሊቀመንበራችን ነው። ኢትዮ ሙስሊም እስካሁን ከ32 በላይ የውሃ ጉድጓዶችን ውሃ ለተቸገሩ የገጠር አካባቢዎች አስቆፍሯል። ምናልባት የሚሰራው ከተለያዩ ተቋማት ጋር በመተባበር ጭምር ነው። በተለይ ደግሞ ከሂባ ፋውንዴሽን ጋር እጅና ጓንት ሆነን በርካታ ፕሮጀክቶችን እያነሳን ነው። እስከዛሬም ስንሰራ የነበረው ከሰራነው 86 የውሃ ጉድጓዶች መካከል ኦልሞስት ከ1/4 በላይ ወደ 30 አካባቢ የሚጠጋውን ኢትዮ ሙስሊም መረዳጃ ማህበር አባላትና እንዲሁም ደግሞ በግል የአባላቱ ወይም የማህበሩ ደጋፊ በሆኑ አካላት ትብብር የተሰሩ ናቸው። ምናልባት ሁሌም ማነሳው በየሄድኩበት መድረክም ብዙዎቻችን ሸገር ሲቲ ሲቋቋም መስጂድ ፈረሳዎች ሲካሄዱ በወቅቱ ለምን መስጂዶች ፈረሱ ብሎ ሸሂድ በሆኑ በአንዋር መስጂድ በሞቱ 6 ሸሂዶች ስም ሰደቃ ጃሪያ እንዲሆን ሁላችንም ረስተን ተኝተን በነበርንበት ወቅት ላይ ኢትዮ ሙስሊም መረዳጃ ማህበር 3 የውሃ ጉድጓድ አስቆፍሮ ሰደቃ ጃሪያ እንዲሆንላቸው ትልቁን ስራ የሰራ ማህበር ነው። ጎፋ ላይ አላሁ አክበር ጎፋ ላይ የጎርፍ አደጋ ወይም የመሬት መንሸራተት ተከስቶ ያ አይነት ችግር ሲከሰት 700 ኪሎ ሜትሮችን አቋርጠው የሄዱ የኢትዮ ሙስሊም መረዳጃ ማህበር የሚያስፈልገውን የበቆሎ ዱቄት ድጋፍ እዛ ድረስ ሄዶ ያደረገ ማህበር ነው። ከዛም አልፎ ደግሞ በየአመቱ ረመዳን በመጣ ቁጥር የኢፍጣር ፓኬጅ ከተማ ውስጥና ከከተማ ውጪ ከሂባ ፋውንዴሽን ጋር በመተባበር የተለያዩ ቡታጅራም ሌሎች ቡራዩ አካባቢም ከኛን ጋር በመተባበር እያደረግን ነው። ከዚህም አልፎ ደግሞ በየአመቱ የቲሞች በትምህርት መርጃ ቁሳቁስ ደብተር፣ ስክሪፕቶ ችግር ምክንያት ከትምህርት ገበታቸው ወደ ኋላ ማለት የለባቸውም በማለት ኢትዮ ሙስሊም መረዳጃ ማህበር በየአመቱ እያስተባበረ ለየቲሞች የደብተር፣ የስክሪፕቶ፣ የቦርሳ እንደዚህ የተለያዩ ቁሳቁሶች ድጋፍ በድምሩ እያደረገ ያለ ተቋም ነውና ይሄ ተቋም ምናልባት ሚዲያ ያላገነነው ብዙ ያልተጮህለት እንዲጮህም የማይፈልግ ሐቂቃውን ደግሞ ውስጡን ትልቅ አበርክቶ ያደረገ እንደ ተቋምም መጅሊስ ሊሸልመው የሚገባ መንግስት ከጎኑ ሊቆም የሚገባ ተቋም ነውና ይሄን ኦኬ። አሁን በመቀጠል የሚደረገው ምንድነው? የቁርአን ስጦታ ከኢትዮ ሙስሊም መረዳጃ ማህበር ቁርአን በስጦታ መልክ ለማበርከት ዝግጁ ናቸው። ኡስታዝ ማነው ኢዘዲን አጠገባቸው ቆሟል። ያው ቁርአኑን ለመረከብ አላሁ አክበር አላሁ አክበር አላሁ አክበር ማሻአላህ። እንግዲህ ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። እንኳን ደስ ያላችሁ፣ እንኳን ለዚህ ያደረሳችሁ። አሁን የተባለው ነገሮች ሁሉ እንዳሉ ሆነው የቁርአኑ ግን አማና ነው፣ ግዴታ ነው። ሁላችሁም ልትቀሩበት ቀርታችሁ ልታስቀሩበት ያ ነው ሲሆን ነው ሰውየው አጅር የሚደርሰው ማለት ነው። እናንተም ነገ የዚህ አርአያ ተከታይ ሆናችሁ ኢንሻአላህ ዓለም የሚጠቅም ዓለምን የሚያስተምር ከዚህ ውስጥ የሚወጡ የዲን ልጆች ሊኖሩ ይችላሉና ሁላችሁም ከቁርአኑ ጋር የምንሰጠው አማና ነውና ሁላችሁም አማናችሁን እንድትጠብቁልን እንፈልጋለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እሺ ጨርሰናል። የመጨረሻ ፕሮግራም የምስክር ወረቀት ነው። እዚህ ጋር ይህንን የመሰለ መድረሳ ያሰሩልን ሩቅ ሀገር ሆነው እዚህ ነይተው
እዚህ ያሉ ወንድሞችም ወንድሞቻችን ናቸው፣ ልጆችም ልጆቻችን ናቸው። ይቅሩ ይማሩ ዲኑ ይስፋፋ ብሎ እዛ ቁጭ ብሎ እዚህ ለነየቱልን ወንድሞች ዛሬ እኛ ምስክሮች ነን። ነገ አላህ ይመስክርላቸው ኢንሻአላህ። ይሄ ትልቅ ነገር ሆኖ አይደለም፣ ነገር ግን እኛ ይኸው ተስማምተንበት ኸይር እንደሰራችሁ በምስክርነት እያረጋገጥን ነው። አላህ ይመስክርላችሁ እያልን ኢትዮ መረዳጃ ማህበር ጅዳ ቅርንጫፍ ነው የሚለው እዛ ላይ እንኳን ጅዳ ቅርንጫፍ የሚል ያለ አይመስለኝም። ለማንኛውም ኢትዮ መረዳጃ ማህበርን ላደረጉልን ትልቅ አስተዋጽኦ በአላህ ስም እናመሰግናለን። ኢትዮ መረዳጃ ማህበርን ወክሎ እሺ አንድ ሰው ወደ መድረኩ በመምጣት የምስክር ወረቀቱን ይቀበልልናል። ጀማዓችን በተክቢራ ተቀበሉ። አላሁ አክበር 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 ጀዛኩሙላሁ ኸይረን። እኛ መስክረናል የሚለውን ብቻ ለማረጋገጥ ነው። አላህ በጀነት የውመል ቂያማ ሰርታችኋል ይበላችሁ። ጀዛኩሙላህ። በመቀጠል ከማገናኘት ጀምሮ ስራውን በመከታተል ውስጥ ሁላችሁም እንደተሳተፋችሁ አውቃለሁ። ነገር ግን በተለየ ሁኔታ ደግሞ በማገናኘት ጀማውን ትልቅ አስተዋጽኦ ላደረገልን ወንድማችን አህመድ ሙሳ አሊ የምስክር ወረቀት መስጂዱ አዘጋጅቷል። ወደ መድረክ በመምጣት የሚቀበል ይሆናል። በተክቢራ ተቀበሉ ጀማ። አላሁ አክበር 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 አላሁ አክበር። ጀዛኩሙላሁ ኸይረን። ወደ መድረክ ወደ ቦታቸው ይመለሳሉ። በክብር ሸኙልን። ተክቢር ሁላችሁንም ጀዛኩሙላሁ ኸይረን ለማለት እንፈልጋለን። አላህ በላይኛው ዓለም ጀዛችሁን ይክፈላችሁ። ፕሮግራማችን ተጠናቋል ይመስለኛል።